ኻሊድ የሰለመው ከሁደይቢያ በኋላ ከፈትህ መካ አቅራቢያን የሰለመው ግን ከሰለመ በኋላ ከፈረሱ ወርዶ ያቅ ወደ ሀገሩም ተመልሶ ያቅም እስልምናን ሲያሰፋ ሀገራትን ሲከፍት ፈረሱ ሳይወርድ ኻሊድ አላህን ተገናኝ አለፈው በስፋት እዚህ ቦታ ላይ አንስተናል ወደ ሙዕታ ጦርነት ነብዩ አለይሂ ሰላቱ ወሰላም ሩሞቹን ለመላተም ሲልኩ ጃዕፈር ከተገደለ ዘይድ ከተገደለ አብደላህ ኢብኑ ረውሃ ከተገደለት ባንዲራውን ተተካኩት ብለው ነበር ሶስቱም ተገደሉ ጦሩን ማን ይመራው ልብ በሉ የሙዕታ ጦርነት ፋርሶቹ ሌላ ይሄኛው ፐርሺያን ኢምፓየር ነው ያንኛው ሮማን ኢምፓየር ነው ያንኛው ሊላተሙ ነው የሄዱት 200 ሺህ ጦር ሙስሊሙ 3 ሺህ ጦር ብቻ ነው ያን ባንዲራ ተቀበሉና ኻሊድ ወይ አንተ እንድትመራው ነው ያዝንልህ አሉት ያኔ ኻሊድ ባንዲራውን ሲይዘው ነብዩ አለይሂ ሰላቱ ወሰላም መዲና ላይ ሆነው አሁን አሉ ባንዲራው የአላህ ሰይፍ ላይ ወደቃሉ ነብዩ አለይሂ ሰላቱ ወሰላም ኻሊድ ኢብኑ አልወሊድ ተሸንፎ ማያቅ ጀግንነቱ በታሪክ አምድ አሁን ድረስ የጦርነት ስትራቴጂው እየተጠናለት ያለ ጀብደኛ የኔ አንተ አያት ነው ኻሊድ ኢብኑ አልወሊድ